ሟት ነው እንግዲህ ያ ልቧን አሟት ነው ድንገት ያረፈችው። ያው በጣም ምስኪን በጣም ብዙ ሰው የምትረዳ ልጅ ነበረች ተጫዋች። ከ3 ቀን በፊት እንግዲህ ሮሚ ዝርያ ጋር ገብታ እየተጫወተች ነበር። አሁን 2 ነገር ነው እየተነገረ ያለው። ኦልሬዲ ደም ካፏ ወጥቷል የሚባል ነገር አለ። አስክሬኑ ፖሊስ መርምሮ እንግዲህ ያለውን ውጤት አሳውቋል። ሆስፒታል ሄደው አይተዋታል። እነ ሙኒትም እግዚአብሔር ይመስገን ሙኒት በጣም ብዙ ነገር አድርጋ ልጅም አላት። እሷ ጋር ያለችው ሙኒት ጋር ነች። የእሷ ልጅ 3 ልጆች አላት እህታችን። እዚህ በጣም የሚያሳዝኑ የሚገርሙ ቤተሰቦች። ቡጣን ደግሞ ታቋታላችሁ። ቡጣን በጣም የምትገርም ተጫዋች መልካም ልጅ የእሷ እህት ነች። በጣም ተጎድታ ነበር። ያው ዛሬ ቀን ተሯርጠን እንግዲህ ጨርሰንላታል። እንዲመጣ የሚሞላላውን ፎርም ሞልተን ልከናል። ብር እየተዋጣ ነው። አስክሬኑ እንዲመጣ 6000 ድራም ተጠይቋል ከዱባይ። አይ ቲንክ አሁን ወደ ሞላቱ ተቃርቧል። እነ ሮሞይ እና እነ ያቡ ያንን ነገር እያደረጉ ነው። ነገ እንግዲህ እንቀበላታለን። አየር መንገድ ብሩ ከሞላልን ኦልሬዲ እንትን እናደርጋለን። 6000 ድራሙን ከፍለን በዚህ በ24 ሰዓት ውስጥ ትመጣለች። ዛሬ እሱን ስጨራርስ ነው የቆየሁት እና ለዛ ነው ትንሽ ድካም ላይም ነበር። በጣም አሟት ነበረ። በጣም እዚህ ፌንት አርጋብን ነበር። ብቻ በጣም ያሳዝናል ያለው ነገር። እንደዚህ ወጥቶ መቅረት በጣም ቀላል እየሆነ ነው በየቀኑ። በጣም ያሳዝናል። እኛ ጠዋት ነው በኮመንት ነው የነገሩን እና በጣም ያሳዝናል። ፈጣሪ ነፍሷን ይማረው እና ተስፍዬ አንተ ደግሞ ለእንደዚህ አይነት ኬዞች ደግሞ ስላለህልን ኢትዮጵያ ላይ በጣም እናመሰግናለን እና ስለ ጀጎል በጎ አድራጎት ድርጅት ልቧን መተንፈስ እያቃታት ላይፍ ላይ ሁሉ ወድቃ ታውቃለች። ጓደኞቿ ሲናገሩ እንደዚህ የሆነች እንኳን እስቲ ሐኪም ቤት ሄጄ ልታከም ምናምን አትልም። የዱባይ ኑሮ ነገ ሰው እንትን ይሆንልኛል ብላ ነገ ላይፍ ይቀየራል፣ ነገ እንዲሆናል፣ ነገ እንዲያረጋለው ስትል ደፈት ብላ ቀረች። ከርታታ ተንከራታ እና ራሳችሁን ጠብቁ። ለራሳችሁ ቤተሰብም ይደርሳል። ልጅም በልጅ ቆዳ የሚቀበር የለም። መጀመሪያ ለራሳችሁ ኑሩ። ለራሳችሁ ሳይኖራችሁ ይሄ ቢኖራት የአንገት ወርቅ ቢኖራት እናት የአንገት ወርቅ ቢኖራት ለራስሽ መጀመሪያ አድርጊ። ራስሽ ኑሪ። መጀመሪያ ለራሳችሁ አድርጉ። ማንም በእናንተ በቃ አንድ ቀን ይለቀሳል፣ ድንኳን ይጣላል፣ ከዛ ትቀበራላችሁ። ለራሳችሁ ኑሩ። ለራሳችሁ ኑሩ። ነገ ወርቅ የላክሽላት ልብስ የላክሽላት ከሌለሽ አትወድሽም። ከሌለሽ የለሽም። ለራሳችሁ ኑሩ። መጀመሪያ ለራሳችሁ። ወንድሜ ማር ስትይ አንቺ ተምረሻል። ለራስሽ አድርጊ። ገንዘብሽን ጨርሰሽ ብትገቢ ገንዘብሽ እንዳለቀ ሮምዬ ሲሉሽ የነበሩ ገንዘብ እንደሌለሽ ሳያውቁ ሮማን ማለት ይጀምራሉ። መጀመሪያ ራስሽን አድኝ። በተለይ አረብ ሀገር የምትኖሩ ልጆች እኔ ነገ ገንዘቤ ቢያልቅ እንግሊዝ ሀገር እስከምሞት ይጦሩኛል። አረብ ሀገር ከኖራችሁ ግን ኢትዮጵያ ጉልበታችሁን ጨርሳችሁ ስትገቡ ገንዘብ ከሌላችሁ ነይ እንትኑን አጽዲ ማለት ይጀምራሉ። ነይ ጥረጊ፣ ነይ ቡና ፊልን ይሏችኋል። ቢታገሷችሁ 3 ወር ነው። ታሟል። በደንብ ተዝናኑ። መዝናናት የምትፈልጉበት ወጣችሁ ተዝናኑ። ለእናቴ ኢጃዛ ቤት ቢኖረኝ የቤት ኪራይ ስከፍል ገንዘቡ ይጎላል እንዲሳ ጉድል ይበል። ነገ ሙትት ስለምትቺ ተዝናኝ በህይወት እያለሽ አትሊስት ኢጃዛ ቤት ሄዳችሁ ተዝናኑ። እዛው አረብ ሀገር 5 ዓመት ከማዳም ቤት ሳትወጪ እሷ የምትወስድ ሱፐር ማርኬት ብቻ እየሄድሽ ሞል ሄደሽ ላይፍሽን እዛው ሞተሽ ከዛስ ቤተሰቦችሽ ልጅታችን አረብ ሀገር ሞተች ምን ጥላለች? አረብ ዋጋ ስንት ብር አላት? ስንት ብር ይኖራት ይሆን? ቼክ አድርጉ ነው የሚሉት። ለራሳችሁ ኑሩ። ለራሳችሁ ህይወት ኑሩ።
ሜቢ ብታዝን እናት ናት እናት። እሱንም ሩሩህ እናት ካላችሁ ነው። በአሁን ጊዜ እናትም ከብዷል። ኖሩ እየተጠራችሁ ለዚህ ክፈሉ ሲላችሁ እንዳትከፍሉ ለራሳችሁ ኑሩ። ኢሮፕ ምናምን ያለው ብሩን ጥንቅ አርጎ ይዞ አረብ ሀገር አባይ ምገድብ የአረብ ሀገር ኢትዮጵያ አንድ ነገር ብትሆን ገንዘብ ሰጪ አረብ ሀገር በአረብ ሀገር ነው ሁሉ ነገር ያለው። የተደላደለ ህይወት ውስጥ ነገ ቢታመሙ ምንትሉ ኢንሹራንስ ያለው ሀገር እየኖረ ወፍ አያወጣ። ይሄው ተንከራታ ሞተች ነበረ። ቢኮዝ ማናችንም ስንጠራ ነገ እኔም እናንተም ሟች ናችሁ ስትጠሩ። እግዚአብሔርን ነው የምላችሁ። ስለዚህ ራስ መጠበቅ ነው መጀመሪያ። በእውነት ነው የምላችሁ እና ለቤተሰብ ከአቅም በላይ ራሳችሁን አትስጡ። መጀመሪያ ለራሳችሁ ኑሩ። የራሳችሁን ኑሩ። እግዚአብሔርን እኔ የመጀመሪያ ልጄን ሳረግዝ የቤተሰብ ቤት ጀምሬያለሁ። ስለዚህ ምንድነው ያሰብኩት? ወይኔ ጉዴ የቤተሰብ ቤት ሳልጨርስ እንዴት ብዬ ልወልድ ነው? ወይኔ ያሰብኩት እኔ ነገ እሷን ባልወልድ ልጅ አላገኝም ሳይሆን ያሰብኩት የቤተሰቤን ቤት ሳልጨርስ እያልኩ ነው ማለቅስ የነበረው። ገባችሁ? የቤተሰቤን ሳልጨርስ ምን ሳልል ለምን በቃ የሚያሳስበኝ ቤተሰቦቼ ናቸው እንጂ ነገ እኔ ልጅ ባጣ ምናምን አላልኩም። ልጆቼን ኢትዮጵያ ልኬ ኢትዮጵያ እነሱ እያደጉ እኔ ምንድን ነበር የምሰራው? ለቤተሰቦቼ ቤት እኔ እየሰራው ከዛ እዚህ ልጆቼን ለእናቴ ልኬ እኔ እየተጠገረርኩ ሁለት ስራ እየሰራው እናቴ እንዳይጎልባት ቤተሰብ ቤት ስሰራ 15 ልጆች እኮ ነው አባቴ የወለደው። እኔም ብቻ አልወለደም። ግን እኔ የቤተሰቦቼ ጉዳይ ስለሚያሳስበኝ በጣም ስለሚያሳስበኝ እቺ ልጅ አሁን ተንከራታ ለልጆቿን ለማሳደግ ቡጣ ከዚህ ይዛ ትሰራለች። ቡጣ አይታችኋታል ስትንከራተት። ገና ሕፃን ልጅ ናት። ከአንድ አረብ ሀገር ሰርታ ቆይ ትንሽ ሰርቼ ላግዘው ባሌ ትንሽ ቤተሰቦቼ ልርዳ። ቡጣ ደግሞ የባሰባት